ሰላም ቤተሰብ እንዴት ናችሁ? አሁን እንኳን የመጣሁት የተወሰነ በጣም የሆነ ዜና ወጥቶ እሱን ተመለከትኩት። ይሄ ከጀርባ እንደምትመለከቱት የ115 ክሶች ጉዳይ የማንቸስተር ሲቲ የክስ ጉዳይ። እውነት ለመናገር እኔ እንደ አንድ የአርሰናል ደጋፊ ይሄ እንኳን ብዙ አያስደስተኝም። እውነት ለመናገር ማለት አርሰናል በጣም ምንድነው እሱ ተፎካካሪ ሆኖ ዶሚናንት ሆኖ ከማንቸስተር ሲቲ በላይ አቅም ኑሮት ሻምፒዮን እንዲሆን ነው እንጂ እንደዚህ በሆነ በሰበብ የሚፎካከር ቡድን በሆነ መንገድ ነጥብ ተቀንሰውበት ምናምን አሸናፊ እንዲሆን እንኳን እውነት ለመናገር እንዲያው ከልቤ ስናገር እሱ ደስ አይለኝም። ዞሮ ዞሮ ግን ዜናው ያው ዜና ነው። ስለዚህ መረጃውን ሸር ለማድረግ ያህል ይሄ ማንቸስተር ሲቲ የ115 ክሶች ጉዳይ ለአመታት ለተወሰኑ አመታት ሲንከባለል የቆየ ነው። እንግዲህ እንደሚታወቀው ተደጋግሞ እንደተነገረው በ2009 እና በ2018 መካከል በፈጸሙት ይሄ በተለይ ይሄ ፋይናንሻል ፌር ፕሌይ የሚባለው ገንዘብን የውጭና የገቢ ጉዳይ አለመመጣጠን ማለት ነው እና በተለይ በአረብ ባለሀብቶች እጅ ከወደቀ በኋላ ሳይሆን በእነሱ እጅ ከገባ በኋላ ማንቸስተር ሲቲ ያው አብዮቱ ያን ጊዜ ነው የሚጀምረው ነው የሚባለው። ምክንያቱም ከፍተኛ የሆነ መዋዕለ ንዋይ ፈሰሰበት። እነዚህ በጣም ባለሀብቶች ናቸው። ስለዚህ ብዙ ስመጥር ተጫዋቾችን ማስፈረም ቻሉ በዳጎስ ባለ ገንዘብ። ከዛ በኋላ የማንቸስተር ሲቲ እድገትና ለውጡ በእንግሊዝ ፕሪሚየር ሊግ መጣ ማለት ነው እና በተለይ በዚህ በጠቀስኳቸው በ2009 እና 2018 መካከል ያወጡት ግዙፍ ወጪ ገቢያቸውን ከወጫቸው ጋር አምባላንስ እንዲሆን ያደረገ በዚህ ነው ክሱ የተመሰረተው። ግን አሁን የወጣው መረጃ እንደሚያመለክተው ከሆነ ሁለት ነገር ነው። አንደኛ ክሶቹ እስከ 130 ድረስ ከፍ ሊሉ ይችላሉ ነው የወጣው መረጃ የሚያሳየው። በነገራችን ላይ ይህን ጽሁፍ የጻፈው ቶም ካንቶን የተባለ ጸሐፊ ነው፣ በቢቢሲ ስፖርት የጻፈው። እንግዲህ ይህን መረጃ ተከትሎ አንድ ፋይናንሻል ኤክስፐርት ማለት ስቴፋን ቦሪሰን የሚባሉ ፋይናንሻል ኤክስፐርት ለቶክ ስፖርት አወሩት ብሎ ነው ይሄ ጸሐፊ የጻፈው። ጥልቅ የሆነ ትንተና ነው የጻፈው። ስለዚህ ዋናው ፖይንት ምንድን ነው? አንደኛ ክሶቹ ከ115 ወደ 130 ከፍ የሚሉበት ሁኔታ እንዳለ ነው። ሁለተኛው ደግሞ ውሳኔው ሻምፒዮኑ ከመለየቱ በፊት ወይም ደግሞ ቀሪ ጨዋታዎች አሉ አይደል፣ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ። ስለዚህ አርሰናል ሁለቱን ተጋጣሚዎቹን ካሸነፈ የማንቸስተር ሲቲን ውጤት ሳይጠብቅ ሻምፒዮን የሚሆንበትን መንገድ ያረጋግጣል። ማንቸስተር ሲቲ ነጥብ የሚጥል ከሆነ ደግሞ እሱም ነጥብ ጥሎም ቢሆን የሚያረጋግጥበት ሁኔታ አለ እና ያ ሁሉ ሳይሆን ማንቸስተር ሲቲ ነጥብ የሚቀነስበት ከሆነ አርሰናል በቀላሉ ሻምፒዮን ሊሆን ይችላል ብቻ ሳይሆን ወደ ኋላም ተመልሶ ከማንቸስተር ሲቲ ሁለተኛ የሆነ ያጠናቀቀበትን ጊዜም ሻምፒዮን ሊሆን የሚችልበት እድል እንዳለው ጽሁፉ ይጠቅሳል። ለማንኛውም የማንቸስተር ሲቲ ጉዳይ ትንሽ ከበድ ያለ ይመስላል እና እሷ ልጠቁማችሁ ብዬ ነው። በእኔ ግምት ግን በተለይ ይሄ አሁን በጣም የጓጓንበት የእንግሊዝ ፕሪሚየር ሊግ ሳይጠናቀቅ በፊት ባይሆን እላለሁኝ። የምሬን ነው። ያው ክሱ ከተመሰረተና ነጥብ ከተቀነሰበት ክሱ ከተመሰረተበት 2024 ጀምሮ ያሉት ውጤቶቹ መሰለኝ የሚሰረዙት እና በጽሁፉ እንደዛ ነው። ስለዚህ ያ ከሆነ ደግሞ አርሰናል አይደለም የዘንድሮን ዓመት ወደኋላ ተመልሶም ሻምፒዮንነት ክብሩን የሚያገኝበት ሁኔታ ሊኖር ነው ማለት ነው። ግን በአሸናፊነት አቅሙን አሳይቶ ወይም ደግሞ ሲቲ በሙሉ አቅሙ እየተወዳደረ አሸንፎ በልጦት ዋንጫ ሲያነሳ እንጂ ጣዕም የሚኖረው ዝም ብሎ ሆኖሩን ክብሩን ማግኘት ብቻ በራሱ በቂ ነው ብዬ አላስብም። በእርግጥ ሁሉንም ዋንጫን ጨምሮ ጥቅሞቹን በሻምፒዮን በመሆን የሚገኘውን ሽልማት፣ ዋንጫውን ከካዝናው ብቻ ሁሉን ነገር ያገኛል እንደ አንድ ሻምፒዮን ቡድን። ግን እንዲሁ ዳይሬክት ሜዳ ላይ ላይቭ እንደማሸነፍ እና ሰሌብሬት እንደማድረግ ክብሩ በዛ ልክ ደስታውን በዛ ልክ ለደጋፊዎችም ሆነ ለአጠቃላይ የክለቡ አባላት አይ ቲንክ በዛ ልክ ጣፋጭ ይሆናል ብዬ አላስብም እና ትንሽ ያደበዝዘዋል። አርሰናል እንደዚህ ተናባ ይቀጣለት እንደዚህ ሊሆን አይችልም የሚባል ነገር ይኖራል እና በአጠቃላይ እኔ አርሰናል እና የሲቲም ጉዳይ ብቻ ሳይሆን በስፖርቱ ዓለም የሆነ
የኮምፒቲሽኑን ሂደት ግለቱን የሚያቀዘቅዘው የሚቀንሰው ይመስለኛል እዚህ አይነት ነገር እና እርግጥ ፋይናንሻል ፌር ፕሌይ መኖር አለበት። እሱ በህጉ ላይ እኔ ችግር የለብኝም። ምክንያቱም አንዳንዴ ገንዘብ ያለው ዶሚናንት ሆኖ ሊቀጥል ነው። ገንዘብ ደግሞ የፋይናንሻል መለስተኛ እጥረት ያለበት ደግሞ ሁልጊዜ ከታች ወይም ደግሞ መሀል ሰፋሪ ሆኖ ሊቀጥል ነው። አንደኛ እሱ ነው። ሁለተኛ ለክለባት ይሄ ምንድን ነው የተተኪዎች ላይ የታዳጊዎች ላይ ኤቢሲ የሚባሉ ቡድኖች ላይ ትኩረት አድርገው ብቻ የታዳጊ አካዳሚያቸው ላይ ትኩረት አድርገው እንዳይሰሩ ጋላክቲኮስን ምንድን ነው ይሄ ከዋክብቶችን በማስፈረም ላይ ብቻ ትኩረት አድርገው እንዲቀጥሉ ያደርጋል እና ይሄ ፌር ፕሌይ የሚባለው ፋይናንሻል ፌር ፕሌይ የሚባለው መተግበሩ ቁጥጥር መደረጉ ጥሩ ነው። ተተኪዎች ላይ እንዲሰሩ ክለቦች ያነሳሳል፣ ያበረታታል እና ትክክለኛም ደግሞ በስፖርቱ ዓለም አስፈላጊው ነገር ታዳጊዎች ላይ መስራት ነው እና ከዚህም አንግል ነው እንግዲህ ህጉ ተግባራዊ እንዲደረግ ተቀርጾ ወደ ስራ የመጣው። ለማንኛውም ግን የአርሰናል ደጋፊዎች ምን አይነት አስተያየት አላችሁ? ማንቸስተር ሲቲ ተቀጥቶ ወደ ኋላም ተመልሳችሁ ሻምፒዮን ቢሆን ክለባችሁ ደስ ይላችኋል? የዘንድሮውንስ ቢሆን ለምሳሌ በመቅጣቱ ውድድር ዓመቱ ከማለቁ በፊት ተቀጥቶ አርሰናል ቀሪ ጨዋታዎችን ተሸንፎም ቢሆን ሻምፒዮን የሚሆንበትን እድል ቢያገኝ ምን አይነት ስሜት ነው የሚሰጣችሁ? ሀሳባችሁን ሸር አድርጉኝ ከቻላችሁ። ይመቻችሁ። ለማንኛውም ይችን መረጃ ሸር ለማድረግ ብዬ ነው።